እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ። 3 ነጥቤን ወስጃለሁ። ሶስተኛ ያለው ቲም ነኝ። ታከብረኛለህ። ገባህ? እንኳን በቀይ ወጣ። ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው። እንኳን ፔናልቲ ተሰጠ፣ እንኳን በቀይ ወጣ። ገብቶልሃል፣ ለጥፈናታል። ዝም በል። አሁን ደግሞ ቀጣይ ቋጠሮ ነው። ቋጠሮ ደግሞ ለቼለው ድብን አድርገን እንቋጥራለን። ወዳጅ ከተደፋሽ ዲሬክቱ ሻይባሽ አባቴ ወያላ አስቀምጬ ነው መለቀልጠው በፍርዳት አግኝቼ ልለቅ ነው እንዴ? እለቀልጣለሁ አባቴ። ማሸነፍ እየተቻለ ማን ይሸነፋል? ወያላ ለራሱ ቋጥር እኔ አልሰማም። ይሄ ነው ማንቼ፣ ይሄ ነው ለኔ ማንቼ። ወያላው ስለሚቻል አባቴ ይሄ ነው ማንቸስተር። እንዲህ ተሰብስበን እንዳማረብን እያየነው አይደል? እንዳማረብን ግሎሪ ማን ዩናይትድ ባይበራሪ ተሳፋሪ In case you don't know me You better ask somebody ባይበራሪ ተሳፋሪ የፈረስ ስብስብ ማለት ክርስቲያን ፓላስ ነው። የምን በርንሌ ምናምን አይደል መውረድ ያለበት። ይሄ እከካ ደርሶ መልስ ይሰጣል። እስከ 45 መርተ እንዳህያ ምን አባ ያራግጣል። ያፈጠርኩት እንዳለ ምግብ የሆነ እኔ ቀያይ ሰይጣን ታስሯል አልተባለም እንዴ በረመዳን? የሆነ በቃ ይሄ ሰይጣናዊ ነው። በቃ ምን አይነት እንዴት እንደሆነ አላውቅም። በቃ 1-0 የወጣን ቲም ደና ነው። ፖዚሽንም ተመጣጣኝ ኦን ታርጌት ተመጣጣኝ የነበረን ቲም ይሄው ሰይጣን አዋክቦ ፔናልቲ ያስደረጉ። ለፔናልቲው ልንል ስንል ደግሞ ጭራሽ በቀይ ወጣ። ከዛ ተገለበጠ። አትከላከልም እንዳለ በሽታ የመከላከል አቅምህን እንደሆነ ውሃ ይሁንና የበላው ታፍጠር እንዳለ እኔ ጣዕሙን ነው ጨው ያለው ምግብ ያለ ጨው ነው እኔ የመሰለኝ ማለት ነው። ያው እንደዚህ አልቦኝ ተቃጥዬ አረ ይሄ ክለብ እያመለጠን ነው። አረ ይሄ ክለብ ሄደ። ምን አባህን ያስተካከልኩ? ቆይ ምን አስተካክለን የመጣው በዚህ ዘንድሮ? እሺ አትቋጥሩብን እስቲ ጋይስ። ሽንፈት የሚባለው ነገር ምንድነው? የምታውቁ ሰዎች ካላችሁ እንድታስረዱኝ ነው። እኔ ሲሉ ሰምቼ ነው። ምንድነው ሽንፈት? እኔ አላወቅኩትም። ምንድነው? አማርኛ ቃል ነው ሽንፈት? ስፓኒሽ ነው? እኔ ምንም ላውቀው አልቻልኩኝም። 7 ተከታታይ ጨዋታ 6 ድል 1 አቻ። ላለፉት 11 የፕሪሚየር ሊግ ጨዋታዎች 0 ሽንፈት። 2026 ከገባ 0 ሽንፈት። ምን አይነት ቲም ነው? በስመ በምን ጽድቄ ነው ያው እንደዚህ እግዚአብሔር ምን ሰርቼ በየሳምንቱ ማሸነፍ? አረ መድኃኒዓለም ያስ በእናቴ እኔ ጎምላላ ምን አይነት ጎል ነው ያስቆጠረችው በክርስቶስ። ዘርክዚ ራሱ አግብቶ ቢሆን በጣም ደስ ይለኝ ነበር። በጣም ነው የቋጠርኩት ዘርክዚ እንዲያገባ ማለት ነው። ለማንኛውም የቤት ስራችን አልተጠናቀቀም። ወያለው አለ ለንደን ላይ አንድ ንጉስ ነው የሚኖረው። እሱም ባለ ሰማያዊ ዋርማ ማን ነው? የቼልሲዎች ብርዜማ። ይኸው ለማንቼ ጨዋታ እዚህ ተገኝተናል። ካሪክ አንድ ደስ የሚለኝ ሙሉ ምንድነው? ይሰማኛል፣ በቃ ይሰማኛል። ገባ አፈግፍጎ ለሚጫወት ቡድን ሴስኮ ነው ማሰለፍ። ሴስኮ ስታርት፣ ሴስኮ ስኮርስ። ማን ዩናይትድ 3ኛ ትሆናለች። ከዛ ላኔም ትፈሽኛለች። በቃ ፍቺኝ እንዴ አንቺ አንግማን ካሸነፈ እኮ አንቺ ጥሩ አይደል? ግን አንቺ ለዋንጫው የጨስሮ ተቋጥረብኛለሽ። አከለ ሰየማ ይኸውልሽ፣ ወይ ሁለታችንም እንጨፍራለን ወይ እኔ ብቻ ነው የምጨፍረው። ገባሽ አይደል? ይሄ ማወቅ አለብሽ። በቃ ታች በይ የአርሰናልን ጨዋታ ከዚህ በኋላ እናያለን። ዩአር ዘ ገነርስ። ገባሽ አይደል? ዛሬ ታሸንፊያለሽ ወይ ትቃጠያለሽ። ከሁለት አንዱ አሸንፈሽም ትቃጠያለሽ። ደሙዴ ነው። ደጋፊ አሁን እንስማማ። በቃ ኦፊሻሊ ማለት ነው አሸነፋላ። እንኳን ደስ አለ። በቃ አሁን እንዳቋጥርብኝ በቃ አሸንፈሃል። ቶፕ 3 ገብተሃል። እንኳን ደስ አለ። እንኳን ለዚህ ክብር አበቃ። አሁን ዝም በል በቃ ዞር በል ካጠገቤ ነው ከቻልክ ማለት ነው። እኔ አልቋጥርብም። እኔ ትቻለሁ። ቶፕ 4 ጨረስ። የምሬን ነው የምልህ። አሁን ግን ቼልሲ ላይ እንዳትወግማ። ፍታ በቃ ፍታ። የትርፌ ደጋፊ መፍታት አለባችሁ። መፍታት አለበት። ይፍታለ በራሳችን ምንም ፈታህም አልፈታህም አንሰማ። ፍታ። የትርፌ ደጋፊ ፒስ። ዋናው እሱ ነው የሚያስፈልገው። ይመቻችሁ። አልነገሩሽም ወይ? ቱ ፒስ ግባ እናውጣው። 81 ነገር ልንገርህ። አንድ ጎል ሰጥቶ የሚጫወተው የማንቸስተር ዩናይትድ ደጋፊ ነኝ። ፈርስት ሃፍ የጨፈርኩ እያላ ሰከንድ ሃፍ የት ገባ? ገብተህ አውጣው። ግባ እናውጣው። ልንገርህ የራሴን ቋጠሮ ጨርሻለሁ። አንተ ላይ ልቋጠርብህ። ለወንድም ጥላ ለቼላው ልቋጠር ዝግጅትን ጨርሻለሁ። እንተያያለን። አወርድሃለሁ ደግሞ እኔ እያለሁ መቼም ዋንጫ ትበላትም ፎቃቃው እያላ
ጎረቤት ይላል ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም። ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም። አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው። ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ። በስተመጨረሻ አሪፍ አድርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብቶ በአራተኛ ደቂቃ ለክሯ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥተዋቸው ሰከንድ ሃፍ ግን አልቻሉም። ኩኒያ ሹልክልክ ብሎ ሊያመልጥ ሲል ላክሯ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲዋን ያገባች። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። ሶስተኛ የአራዳ ልጅ ሶስተኛ ደረጃን ተቆጣጠረሻል። ይመችሽ። አሁን እንዲህ ነው መገፊ እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ። ግሎሪ ማን ዩናይትድ የታባቱ ይላል። ሶስተኛ ደረጃ ከ3 ነጥብ ጋር ምን አይነት የገማ ፈርስታፍ ነው ግን ያሳለፍነው። የሚያስጠላ ፈርስታፍ እንዴ። ክሪስታል ፓላስ እኮ ነው ሳምንት መሀል ላይ ተጫውቶ የነበረው። እኛ ነው የምንመስለው አዘውን ፈርስት ሃፍ ነው ያሳለፍነው። ሰከንድ ሃፍ ጥሩ መንቀሳቀሳችን ያችን ሪካርድ እንድናገኝ ያደረገን ብሩኖ ቀረቀራት። ሴስኮ በድጋሚ ሴስኮ አሁንም 4 ተከታታይ ጨዋታዎችን ጎል ማስቆጠር ችሏል። 4ቱም ወሳኝ ናቸው። ፊላም ዊኒንግ ጎል፣ ከዛ ዌስትሃም ማች አረገን፣ ኤቨርተን እንድናሸንፍ አረገን። አሁንም ማሸነፊያ ጎል። ምን አይነት ካሪክ ምንድን ያደረገው? 7 ጨዋታ 6 ድል፣ 3ኛ ደረጃ ላይ በስመ አብ ለካሪክ